በአማርኛ ብዙ የምናገረው አለ። ኢንሻአላህ ተዓላ አላህ ይርዳን ለሁላችን። ዛሬ በትንሽ በመንገዱ ላይ መናገር የፈለኩት ምንድነው የእስልምና አይዲዮሎጂ ወይ ደግሞ አስተሳሰብ በሰው ልጅ ያለበት በማንነት በአገር በቋንቋ የሚለው ይህን ነገር ሁሉ ሰው የሚያጣላው ያለ አላህ Subhanahu Wa Ta'ala አያ ምን አያትላህ እንዳደረገው ቋንቋችን አያ ተአምር ተለያየ ቋንቋ መኖራችን በአንድ ምላስ ሁላችን ተለያየ ቋንቋ መናገራችን አያ ምን አያትላህ ተአምር ነው አላህ Subhanahu Wa Ta'ala ያደረገው። እንዲሁም ውበት ነው። ተለያየ ባህል ተለያየ ቋንቋ ተለያየ ህዝብ መኖሩ የአላህ Subhanahu Wa Ta'ala ተአምር ማሳየት ነው። ደግሞ ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ብለዋል ኩልኩም ምን አደም ወአደም ምን ቱራብ። መጨረሻ ላይ ግን ሁላችን ከአዳም ነን፣ አዳም ደግሞ ከአፈር ነው። ሁላችን አፈር ከአፈር መጣን፣ ወደ አፈር እንሄዳለን፣ ወደ አላህ Subhanahu Wa Ta'ala እንቆማለን ማለት ነው። ስለዚህ አንዳንድ ሰዎች የሆነ ቋንቋ ይሄ የካፊር ቋንቋ ነው የሚሉ ስለሰማሁት ነኝ። የአንዳንዱ ቋንቋ ይሄ የሙስሊም ቋንቋ አይደለም የሚባል እንደሱ የሚባል ነገር የለም። ይሄ ምን ልበለው እኔም ምን አይነት አስተሳሰብ ልንገራችሁ? የጃሂሎች አስተሳሰብ ነው። ለምን ረሱል ሰለላሁ ዐለይሂ ወሰለም እኮ ማንነቱ ከየት እንደሆነ እናውቃለን ሁላችን። ቋንቋው ምን እንደሆነ ሁላችን እናውቃለን። አሁን እኛ በዛ ቋንቋ በዛ ሀገር የሚደረግ ያለ ወደ ረሱል ሰለላሁ ዐለይሂ ወሰለም ልናጠጋው ነው? አይጠጋም። ምክንያቱም ሁሉም የየራሱ ኃላፊነት ይዋጣል። ረሱል ሰለላሁ ዐለይሂ ወሰለም ለሁሉም ሰው አክብሮ በስነ ስርዓት ዳዕዋ አድርጎ ስንት ስቃይ አሳልፎ ስንት ችግር አሳልፎ ነው ለኛ ይሄን ሃይማኖት ወደኛ ያደረሰልን እንጂ በየመንደሩ እየተጣላ በየመንደሩ ሰው እየገደለ በየመንደሩ አንተ እንደዚህ ነህ እያለ ቢሆን እስካሁን ድረስ ለኛም አይደርስንም ነበር። ولذلك الله سبحانه وتعالى ደግሞ ለረሱል ሰለላሁ ዐለይሂ ወሰለም ብለዋል لست عليهم بمسيطر አንተ يا ايها النبي قم فانذر وربك فكبر يا ايها النبي አንተ ነቢ ተነስ ዳዕዋ አድርግ ሰው አስጠንቅቃቸው ንገራቸው እንደዚህ ጠብቃቸው በላቸው ነው ያለ እንጂ ሂድ ግደላቸው አላለም። ሂድ እንደዚህ መጥፎ ነገር ስራ አላለም። ይሄ የረሱል ሰለላሁ ዐለይሂ ወሰለም ዳዕዋ እንደሱ አይደለም። ለማንም ሰው ደግሞ ለማንም ሃይማኖት አክብሩ ነው የተባልን። ለሌላ ሃይማኖት መሳደቡን አይፈቀድም። ምክንያቱም እኛ ለነሱ ብንሰጥ እነሱ ደግሞ ለአላህ Subhanahu Wa Ta'ala ስለሚሳደቡ አላህ ደግሞ እናንተ አትስደቡላቸው ለኔም እንዳይሰድቡኝ እንትኑ ያ ሳያውቁ ነው የሚለው አላህ ራሱ Subhanahu Wa Ta'ala ولا تسبوا آلهتهم ለምንድነው فيسب الله عدوا من غير علم። እነሱ ደግሞ መጥፎ ተሳስተው በመጥፎ علم ቢኖራቸው አላህ ያላህ ኃይል ቢያውቁ ይሳደቡ። እነዚህ አላህ የሚሳደቡ ቁርአን የሚያቃጥሉ ምን የሚያርጉ እነዚህ ቢያውቁ እንደሱ ያርጉ ነበር። እውቀቱ እኮ የላቸውም ጃሂሎች ነው እንጂ በዛ ኩፍር ራሱ እኮ ትልቅ ጃህል ነው። ኩፍር አለማመን ማለት እኮ ሁሉ ነገር ነው የሚዘጋበት አይንህን ልብህን ሁሉ ስለሚሰውርህ እነዚህ የሚያሳዝኑ ናቸው። እንዲያው ዳዕዋ መደረግ ያለብን እኛ ነው እንጂ እነሱ እንደሱ አድርጎ ተብሎ መጥፎ ነገር እስልምና አስብ አይልም። በኢንዲቪድ በውልቀ ሆነህ ደግሞ የፈለገ እርምጃ ወሰድ የሚል ሃይማኖት እስልምና የለም። እንደማንም የሚያረገው እርምጃ የሚወስድ መንግስት ነው። መንግስት ካለ ወደ መንግስት ይቀርባል፣ ክስ ይቀርባል። መንግስት ደግሞ የራሱ እርምጃ ይወስዳል። እንደማንም መንግስት እርምጃ እስልምና የሙስሊም ሀገር መንግስት ያላቸው እንደሱ ማድረግ አለባቸው እንጂ ያን ሁሉ ዓለም ስንት ሙስሊም ሀገር ስንት ሌላ ዜጋ ሌላ ሃይማኖት የሚቀመጥበት እየሄዱ ነው መጥፎ ነገር የሚናገሩ ወይ መጥፎ ነገር ያደርጓቸዋል። ግን ለእስልምና ለመቆሸሽ ብለው ብዙ ፕሮፓጋንዳ ስለሚያወጡ በዚህ በፈረንሳይ ጉዳይ የተከሰተ እንደተከታተላችሁ ሁላችሁ ማለት ነው እስልምና በጣም እያደገ ስለሚሄድ ስላለ ደስ ያላላችሁ ሰዎች ብዙ ስላሉ ለራሳቸው ኢንትረስት ብለው ለራሳቸው
ጥላቻ በውስጣቸው አላቸው ስለሆነ አላቅም በብዙ ምክንያት እንግዲህ እንደዚህ አይነት አስተያየትና ለሰው ለማስፈራራት እስልምና እንዳትገቡ እስልምና እንደዚህ ነው እስልምና ግደል ይላል እስልምና እንደዚህ እያሉ ሰው የሰው ስም ያጠፉ ስለሆነ እኛ ማወቅ አለብን ልበላችሁ ፈልጌ በዚህ አጣር ያለ ማለት ነው ኢንሻአላህ በሌላ መደብ እስከምንገናኝ የስራ ሰዓት ስለገባኝ ባረከላሁ ፊኩም ጀዛኩሙላህ ኸይር ሼር በሉልኝ ዱዓ እንረሳሳ ወሰላሙ አለይኩም ወራህመቱላሂ ወበረካቱ